ሰላም ሀይ፣ እንዴት ናችሁ? ለማታቆኝ እኔ አለም እባላለሁ። በዚህ ቻናል በጣም ብዙ አዳዲስ ሀሳቦችን እንዲሁም ደግሞ አዳዲስ የሆኑ ነገሮችን የምንወያይበት ይሆናል። ዛሬ በዚህ ቪዲዮ የምናየው አንድ ሰው ዩቲዩብ ለመጀመር እንዲሁም ደግሞ ዩቲዩብ ለመስራት ካሰበ በምን ሀሳቦች ላይ መስራት አለበት የሚለውን እናወራበታለን። እስከ መጨረሻው ድረስ መከታተል አይርሱ። እንዲሁም ደግሞ በተጨማሪ ላይክ፣ ሼር ማድረግ እንዳይረሳ። እስከ መጨረሻው ድረስ እንመልከት። እሺ፣ ስለዚህ የመጀመሪያው የዩቲዩብ አይዲያ ወይም የዩቲዩብ ሀሳብ ብለን የምናነሳው በመጀመሪያ ላይ የምንጠቀመው ኤዱኬሽናል ኮንተንት ነው። ያ ማለት ትምህርታዊ የሆኑ ሀሳቦችን ሼር ማድረግ እንችላለን። ሁላችንም የተለያየ ሀሳብ ነው ያለን እና የተለያየ የምናውቀው የትምህርት እውቀቶች ነውና እነሱን ሼር ማድረግ እንችላለን እና ሰዎች ሰርች የሚያደርጓቸው መልስ የሚፈልጉባቸው በጣም ብዙ የሆኑ ጥያቄዎች አሉ እና እነዛ እኛ የምናውቃቸው የራሳችን የሆኑ ትምህርታዊ የሆኑ ሀሳቦችን ሼር ማድረግ እንችላለን ማለት ነው እና ሰዎች ለዛ መፍትሄ ነው ብለው ያሰቡት ሰርች በማድረግ በጣም ስለሚፈልጉ ያንን እንትን ማለት ትችላላችሁ። ያንን እንደ ሀሳብ አድርጋችሁ ማቅረብ ትችላላችሁ እና ለምሳሌ አፖች፣ አዳዲስ አፖች በየጊዜው በየዘመናችን እየመጡ ነው። እነዛን አፖች መጠቀም ይችላል። እኔን ጨምሮ ለምሳሌ እኔ አዳዲስ አፖችን አጠቃቀሙን ላላቅ እችላለሁ። ያ ማለት ግን አጠቃቀሙ የሆነ ሰው በቪዲዮ መልክ ቢያሳየኝ ያንን ነገር መጠቀም እችላለሁ። ስለዚህ አዳዲስ ሀሳቦችን አዳዲስ አፕሊኬሽኖች ሲመጡ እነዛን መጠቀም እንዴት እንደሚችሉ ሰዎች ማወቅ ይፈልጋሉ እና እነሱን ራሱ እናንተ እንዴት መጠቀም እንዳለባቸው የምታውቁ ከሆነ ሼር ማድረግ በቪዲዮ ባጭር እስከ 30 ሰከንድ ምናምን ባለው ነገር ሼር ማድረግ ትችላላችሁ ማለት ነው። ተጨማሪ ፍሪላንሲንግ መስራት የሚፈልግ በጣም ብዙ አለ። ተማሪዎች እንዲሁም ደግሞ የመንግስት ሰራተኞች ምናምን በትርፍ ጊዜያቸው በጣም መስራት ይፈልጋሉ እና ለዛ እንዴት ነው ፍሪላንሲንግ መስራት የሚፈልግ እሱ መማር የሚፈልግ ሰው አለ እና እነሱ ምን ማድረግ ማስተማር ትችላላችሁ ማለት ነው። ስለዚህ ይሄ የመጀመሪያው ኤዱኬሽናል ኮንተንት አንዱ የዩቲዩብ አይዲያ ነው ማለት ነው። ሁለተኛ ላይ ኤአይ አሁን አርቲፊሻል ኢንተለጀንስ በጣም ዘመናችን ላይ በዚህ ሴንቸሪ በጣም የታወቀ ነው እና ሰዎች እንዴት ለምሳሌ ቪዲዮ ለምን እንዴት ቻትጂፒቲ ታዋቂ ነው። ቻትጂፒቲ ላይ ቪዲዮ እንዴት ኤዲት መሆን እንደሚችል እንዴት መሰራት እንደሚችል ለምሳሌ ቻትጂፒቲ ላይ አይዲያ የመጀመሪያው ላይ እንደነካቸው አይዲያ ሰጣችሁት። ያንን አይዲያ ወደ ቪዲዮ ሲቀይር እንዴት እንደሚቀይር ላያውቁት ይችላሉ። እሱን ስቴፕ ባይ ስቴፕ ብታሳያቸው ሰዎች ደስተኛ ሆኖ ነው የሚያዩት። ምክንያቱም በዛ ነገር መስራት የሚፈልግ ሰው አለ። ቪዲዮ እንዴት ቻትጂፒቲ ላይ አድርጌ መስራት የሚፈልገው ነገር የሚለው ነገር አለ። ሁለተኛ መሳሪያዎች ኤአይ ላይ ምን አይነት ነገሮች ነው መጠቀም ይችላል? ምን አይነት አፕዎችን፣ ምን አይነት ዌብሳይቶች፣ ምን ተጠቅመኝ ነው ኤአይ ላይ መስራት የምችለው የሚለውን ነገር ራሱ ሰዎች በደንብ ነው ማወቅ የሚፈልጉት ማለት ነው። በሶስተኛው ነገር ላይ አሁን ላይ ዘመናችን በጣም የረቀቀ ነው እንዳልኳችሁ፣ ጊዜው የተሻለ በቴክኖሎጂ በጣም የተሻለ እየሄደ ነው እና ወደፊት ላይ ይመጣሉ ተብሎ የሚታሰቡ ስራዎችን ማለት መገመት የምትችሉ ከሆነ አሁን ከቴክኖሎጂ ጋር ባለው ነገር ምን አዳዲስ ስራዎች ይመጣሉ፣ እነሱ ራሱ ሰዎች ማወቅ ይፈልጋሉ፣ መገንዘብ ይፈልጋሉ። እነሱን ሼር ብታደርጓቸው በጣም ምርጥ ነው እና በሱ በቴክኖሎጂ ኮዲንግ የሚባል ትምህርት አለ። እሱን እንዲሁም ደግሞ ሌሎች ብቻ በጣም ብዙ ሁል ጊዜ አዳዲስ የሆኑ ነገሮች አሉና እነሱን መማር የሚፈልጋለ ማለት ነው። በሶስተኛነት የምንመለከተው ዴይሊ ላይፍ እለት የሆኑ ሰዎች ትክክለኛ የሆነ ሪል ላይፋችንን ማየት ይፈልጋሉ። ምን እንደምንሰራ፣ ምን እንደምንበላ፣ የት እንደምንሄድ፣ አዋራችን ምን እንደሆነ እለት በምንድን ነው። ለምሳሌ አንድ ተማሪና ሌላ ሁለት ተማሪዎች ልናስቀምጥ እንችላለን። አንዱ ተማሪ በፍሪላንሲንግ በምን ኢንካም ሊያገኝ ይችላል። ይሄ ሰው እንዴት ነው የሚያገኘው፣ እንዴት ነው አዋዋሉ የሚለውን ሌላኛው ማወቅ ይፈልጋል ማለት ነው። ስለዚህ እለት የምንሰራቸው ዴይሊ ላይፋችንን ብናሳያቸው ብናስመለከታቸው ሰዎች መማር የሚፈልጉበት ነገር አለ፣ ማወቅ የሚፈልጉት ነገር አለ እና በዛ ላይ ደግሞ እውነተኛ የሆነ እንትን ስለሆነ በጣም ደስተኛ ሆነው ነው ማየት የሚፈልጉት ማለት ነው እና በዚህ ነገር አንዱ የዩቲዩብ አይዲያ
ሆኖ ስለሚቀር ቲክቶክ እንዲሁም ደግሞ አሁን ላይ ቲክቶክ ላይ በጣም እየተለመደ ነው። ግን ቢሆንም በጣም መሰረት ይጠበቅበታል። ኢትዮጵያ ውስጥ ቲክቶክ ላይ ነው እንጂ የተሰራለት ረዘም አድርገን ዩቲዩብ ላይ በደንብ ብንሰራ ሰዎች የመመልከታቸው ሁኔታ በጣም ሰፊ ነው ማለት ነው። በሶስተኛነት የምንመለከተው ደግሞ ሞቲቬሽናል ወይም ደግሞ እነዚህ የሚያነቃቃ እንዴት ነው ሰዎች አሁን አንዳንዴ እንዴት ነው ፎከስ ማድረግ የሚችለው አንድ ነገር ላይ አንድ ስራ ላይ ተማሪዎችም እንዲሁ አንድ ትምህርት ላይ እንዴት ነው ፎከስ ማድረግ የሚችለው ያን ነገር የምታውቁ ከሆነ ስቴፕ ባይ ስቴፕ ይሄንን ለአእምሯችን ይሄንን ብንሰጣቸው ፎከስ ማድረግ እንችላለን ብለህ ታሳያለህ ወይም ታሳያለሽ ማለት ነው። ያ ሰው መተግበር ይፈልጋል በቃ። ስለዚህ ይሄንን ባደርግ ፎከስ ማድረግ ይችላል አንድ ነገር ላይ ይሄንን ማወቅ ይፈልጋል። በተጨማሪ how to save money ገንዘብ እንዴት መቆጠብ እንጃል። ገንዘብ በዚህ ዘመን ገንዘብ መቆጠብ ያቃተው ማህበረሰብ በጣም በዝቷል። ገንዘብ የት እንደሚጠፋበት ግራ የሚገባው ገንዘቡ እንዴት መጠቀም እንዳለበት ገንዘብ ከሚቀመጠው በላይ አንድ ጥሩ የሆነ ነገር ላይ አስቀምጠ ነው ግን አውለ ነው ማለት ነው የተሻለ ጥፍ እየሆነ የሚመጣበትን ዘዴ ሰው ይፈልጋል። ያንን ማስተማር የምታውቁ ከሆነ ማሳየት ማለማመድ ነው። ሰዎች ይሄንን ይፈልጋሉ ማለት ነው። ሰዎች ሁሌ የተሻለ ነገር እለት አዳዲስ የሆኑ ነገሮችን ማየት ይፈልጋሉ፣ መማር ይፈልጋሉ። እንዲሁም ደግሞ ምን ይፈልጋሉ በተፈጥሯቸው እለት ማደግ ይፈልጋሉ። በቃ እያደጉ መሄድን ይመኙታል ማለት ነው። እና ይሄ ሌላኛው ነው። በተጨማሪ ደግሞ ኢንተርቴንመንት እና ጌሚንግ ሰዎች የሚዝናኑበትን ነገር ይፈልጋሉ። ራሳቸውን ከጭንቀት ከሆነ ነገር ራቅ የሚያደርጉበት ነገር ይችላል። ለምሳሌ በጣም ጻጻታ ለሚወድ ሰው ሙዚቃ ልታሳዩ ይችላል። በቃ ዘፈን ምናምን አዲስ የወጣ ዘፈን ማየት ይፈልጋል እና በዛ ዘፈን ምናምን መዝናናት ይፈልጋል። የሚያስቅ ኮሜዲ ነገሮች ምናምን ለምሳሌ ታለንታችሁ ኮሜዲ የሆነ ሰዎች ሊኖሩ ይችላሉ። እነዚህ ሰዎች እለት አዳዲስ የሚያስቁ ነገሮችን ቢያመጡ በዛ ነገር ደስተኛ የሚሆን ሰው አለ። ደስ የማይለውም ሰው ሊኖር ይችላል። ደስተኛ የሚሆን ሰው አለ እና በዛ እለት ማየት የሚፈልግ ሰው አለ ማለት ነው። ፈኒ እነዚህ ሙቪዎችን ማየት እና ዘና የሚሉበት ነገሮች ነው። እነሱን የምታውቁ ከሆነ አዳዲስ የሆኑ ኢንተርቴይንመንቶች የሚያዝናኑ ነገሮች የምታውቁ ከሆነ ሼር ማድረግ ለሰዎች በቪዲዮ መልክ ምናምን ሼር ማለት ስታደርጓቸው በጣም ነው ደስተኛ የሚሆኑ ሰዎች። እና ሌላኛው ሎካል ላንጉዌጅ ይሄ የሀገር ውስጥ ቋንቋ የምታውቁ ለምሳሌ እኔ አማርኛ ነው የማውቀው፣ ግን ቢሆንም አማርኛ፣ ትግርኛ፣ አፋርኛ፣ ኦሮምኛ እነዚህ ነገሮችን የምታውቋቸው መማር የሚፈልግ ሰው አለ። እኔ አሁን ለምሳሌ ብታስተምሩኝ ደስ ይለኛል እና መማር የሚፈልግ ሰው አለና ይሄን እንደዚህ ነው ለመማር ይሄንን ያድርጉ። ለመማር ይሄንን ጅማሬ ላይ ሲሆኑ ገና ለጀማሪዎች እንዲሁም ደግሞ ሀብሎ ለሚመጡት ለዚህ ቋንቋ ምንድነው ይሄንን ብታደርጉ ቶሎ ይለምዳሉ፣ ይሄንን ሀሳብ ቢከተሉ ጥሩ ይሆናል ብለሽ ለሰዎች ሼር ብታደርጓቸው በጣም ነው ደስተኛ የሚሆኑት ማለት ነው። እና እነዚህ ናቸው ዩቲዩብ አይዲያ ብዬ ያመጣኋቸው በዚህ ሰዓት። እናንተ ግን ለእናንተ ይሆናል ያላችሁትን አዳዲስ እንዲሁም ደግሞ ተጨማሪ ይሆናል ብላችሁ ያሰባችሁትን ለእኔ ሼር ማድረግ ትችላላችሁ። በቀጣይ በአዲስ ቪዲዮ በሚደንቅ ቪዲዮ እንገናኛለን። ከፈለጋችሁ አንዱ አይዲያ ላይ ሰፋ ያለ ነገር ይዤ መምጣት እችላለሁ ማለት ነው። ችግር የለም። ብቻ ዋናው የእናንተ ሀሳብ ኮሜንት ላይ ሼር አድርጉኝ። እንዲሁም ምን ላይ ማውራት እንዳለብን፣ ምን ላይ ሼር መደራረግ እንዳለብን፣ በዚህ ዘመን ምን ላይ ልስራላችሁ የሚለውን ስቴፕ ባይ ስቴፕ ማሳየት ያለብኝ ነገር ካለ ችግር የለውም። እኔ አለም እባላለሁ። ድጋሚ ለማታውቁኝ በዚህ ቻናል ብዙ ነገሮችን የምናየካለ ላይክ ሼር ማድረግ እንዳይረሳ። ሁሉ ጊዜም ቢሆን በአዳዲስ ሀሳቦች በአዳዲስ ነገሮች እንመጣለን። ሁሌም ለሰዎች የተሻለ አስተሳሰብ የተሻለ ነገር ይገባቸዋል ብለን ስለምናምን አዳዲስ ነገሮችን የምናምጥቀው። ባይ ባይ።